ምናልባት ሌላ ተጫዋች ይሄ ሳይኮሎጂ ይኖረው እንደሆነ አላውቅም። በተለይ ደግሞ እንደ ሃሪ ማጓየር አይነቱ እጅግ በጣም የሚለይ አይነት ተጫዋች ነው። ዓለም ላይ ያሉ ሜመሮች ሁሉ ከሱ በተቃራኒ ቆመው ምን ያህል እሱን ሲዘባበቱበት እና ለሌሎችም እንዲሁ አጋልጠው ሲሰጡት፣ በተለይ ደግሞ የሜም ግብአት ከመሆን ባለፈ እኔ እንደ ሃሪ ማጓየር የተቀጠቀጠ ሰው ከዚህ በፊት እኔ አይቼም አላቅም፣ ሰምቼም አላቅም። አሁን ግን ያንን በፖዚቲቭ በተለይ ደግሞ እሱ ምን ያህል ማሸነፍ እንደሚችል በደንብ አድርጎ ያሳየን ተጫዋች ነው ሃሪ ማጓየር። ታዲያ ለምሽቱ የማንቸስተር ዩናይትድ በቀጥታ እንግዲህ ወደ ግማሽ ፍጻሜው ማለፍም የመጀመሪያውና አንዱ ተጫዋች ይሄ ነው ብዬ አስባለሁ። በ120 ሲደመር 1 ደቂቃ ላይ ያስቆጠራት ግብ ማንቸስተር ዩናይትድን እንዲህ አሸናፊ አድርጋው ልትወጣ ችላለች። በተለይ ደግሞ ሃሪ ማጓየር 100% ታክል የማሸነፍ ስኬት ነበረው በማንቸስተር ዩናይትድ በማታው ጨዋታ። 83% ያህል ደግሞ እንዲሁ ኳስ የማቀበል ስኬት፣ 56 ያህል የኳስ ንክኪዎችን በማድረጉ ረገድ ተሳክቶለታል። 8 ኳሶችንም ወደ መጨረሻው የሜዳ ክፍል አሻግሯል። 6 ኳሶችን እንዲሁ ከግብ ክልል አጽድቷል። ምንም እንኳ የማንቸስተር ዩናይትድ የተከላካይ መስመር በትናንትናው ዕለት ቢፈተንም አንድ አሲስት እና አንድ ግብ ያስቆጠረበትን ምሽት ማሳለፍ ችሏል ሃሪ ማጓየር። ከዛ ባለፈ እንዲሁ ካዚሜሮ ነው። ካዚሜሮ በ112ኛው ደቂቃ ላይ ፍጹም ቅጣት ምት ማስገኘት ችሏል። ከዛ ባለፈ በ120 እና በ121ኛዋ ደቂቃ ላይ ለሃሪ ማጓየር እና ለኮቢ ማይኖ እያልኩኝ ነው ለነሱ ግቦች መቆጠር አሲስት በማድረጉ ረገድ የተሳካለት ደግሞ ይሄ ብራዚላዊ ተጫዋች ነው። ማንቸስተር ዩናይትድ ድንቅ ነበረ። በምሽቱ ጨዋታ ከኦሎምፒክ ሊዮኔ ጋር ያደረገው ጨዋታ በጣም ድራማዊ ክስተት የነበረው ምናልባትም በታሪክ ብዙ ካምባኮች ታይተው ይሆናል። አንደኛው ግን ይሄ ነው በሰዎች አእምሮ ውስጥ ተቀርጾ ሊቀመጥ የሚገባው። በተለይ ደግሞ ካሲሜሮ 100% ስኬታማ ድሪብሎችን ማድረግ ችሏል። በምሽቱ ጨዋታ 87% ያህል ኳሶችን የማቀበል ስኬት ነበረው። እንዲሁ 8 ኳሶችን ከግብ ክልል ማጽዳት የቻለውና 6 ታክሎችን ከዛ ባለፈ 4 የግብ እድሎችንም መፍጠር የቻለው ተጫዋች ነው። 2 ኳሶችን አጨናግፏል። 2 አሲስት እና 1 ፍጹም ቅጣት ምት ማስገኘት ችሏል። እና ማንቸስተር ዩናይትድ እንግዲህ የምናውቀው ማንቸስተር ዩናይትድ ይሄ ነበር አይደል? ምንም ያህል እንኳን ደካማ የውድድር ጊዜ ለረጅም ዓመታት ቢያሳልፍም ግን ደግሞ እንደዚህ ሞቶ መነሳት የሚችለውን ማንቸስተር ዩናይትድ ነበረ ደጋፊዎች ሲናፍቁ የነበሩት። የሚያውቁትም ማንቸስተር ዩናይትድ ይሄንን ነው፣ የሚያውቁትም ፈርጊ ታይም ይሄንን ነው ብዬ አስባለሁ። ታዲያ ሩበን አሞሪም እንግዲህ በግልጽ ሲናገር ከተስተዋላቸው ምክንያቶች አንዱ ምንድነው? እንዲሁ እኛ በፕሪሚየር ሊጉ ላይ ብዙ ታዳጊ ተጫዋቾችን በማጫወት ሪስክ የምንወስድበትና በኤሮፓ ሊጉም ላይ ትኩረት ማድረግ ያለብን ጊዜ ነው ሲል ነበረ ሩበን አሞሪም የተናገረው። ከዛ ባለፈ እንዲሁ ደስታውን ሲገልጽም ተስተውሏል እንግዲህ እየዘለለ። ከዛ ባለፈ ብሩኖ ፈርናንዴዝ ነው። ስለዚህ ተጫዋች ምንም ማለት ላይ ይጠበቅብን ይችላል። ምክንያቱም ስለሱ መናገር በራሱ በቂ አይደለም። ምክንያቱም እሱ ከሚያደርገው ነገር አንፃር ለማንቸስተር ዩናይትድ ሌላው ቢያወራው እንደው ከወሬ ዘለለ ስለማይሆን ማለት ነው። ኤኒዌይስ ግን 97 የኳስ ንክኪዎች ነበሩት። 59 ጊዜ ኳሶችን ለማቀበል የሞከረው ተጫዋች ነው። 48 ያህል ስኬታማ ኳሶችን ማድረግ ችሏል። 6 ኳሶችን ወደ መጨረሻው የሜዳ ክፍል ማሻገር፣ 6 ሙከራ ማድረግ፣ 5 ድሪብል፣ 4 ደግሞ እንዲሁ ፋውሎች ሁሉ የተሰሩበት ተጫዋች ነው። ይሄን ያህል መስዋዕትነት እየከፈለ ታዲያ 3 ታክሎችን በመውረድ 1 ግብን ማስቆጠር የቻለው ብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ እንግዲህ ለማንቸስተር ዩናይትድ እድሜውን ነው እየከፈለ ያለው ብዬ አስባለሁ። እድሜውን ትልልቅ ክለብ ውስጥ መጫወት የሚችል ተጫዋች ብዙ ዋንጫ ሊኖረው ልክ እንደ ሃሪ ኬን ነው ብዬ አስባለሁ። ምክንያቱም ትልልቅ ዋንጫዎችን ማሸነፍ የሚገባው እድሜ ላይ ነበረ፣ ግን ደግሞ እድሜውን ሰውቷል ብዬ አስባለሁ። በተለይ ከማይረቡ የቡድን አጋሮቹ ጋር በመሆኑ የተነሳ ነው እንጂ በሱ ጥፋት ብቻም አይደለም። ኤኒዌይስ ግን ለማንቸስተር ዩናይትድ አለኝታ ነው ብንል በዚህ ሰዓት ላይ ምናልባት የመጀመሪያው ተጠቃሽ ሰው ይሄ ሰው ነው የሚሆነው፣ ብሩኖ ፈርናንዴዝ። ከዛ ባለፈ ሩበን አሞሪም ምን አለ? በኦልድ ትራፎርድ ሁሉም ነገር አልቋል ተብሎ ቢታሰብም አያልቅም ሲል ነበር የተናገረው። ታዲያ እንግዲህ ማንቸስተር ዩናይትድ በመጀመሪያ አጋማሽ ጨዋታ በኦልድ ትራፎርድ እየመራ ወጥቶ በታሪኩ ተሸንፎ የማያውቅበትንም ነገር አስቀጥሏል ማለት ነው። ይሄንንም ስታት በአውሮፓ መድረክ ብቸኛው ያልተሸነፈ ክለብም ሆኗል ማለት ነው ማንቸስተር ዩናይትድ። ከዛ ባለፈ እንግዲህ ማንቸስተር ዩናይትድ በምሽቱ ጨዋታ ላይ እንዲሁ ደጋፊዎች ይሄንን ቀን ለዘላለም ያስታውሷታል ሲል የተናገረው የማንቸስተር ዩናይትዱ ተጫዋች እንዲሁ ዲያጎ ዳሎ ነው። በኦልድ ትራፎርድ ምንጊዜም የተለየ ስሜት አላቸው። ይሄ ክለብ የተሻለ ነገር ይገባዋል፣ ወደሚገባው ቦታም ለመመለስ የምንችለውን ሁሉ እናደርጋለን ያለው ዲያጎ ዳሎ ነው። ይሄ ፖርቹጋላዊ ተጫዋች
ከዛ ባለፈ ሃሪ ማጓየር ምን አለ? የማሸነፊያ ግብ ማስቆጠሬ ለእኔ የተለየ ስሜት ፈጥሮብኛል። ይሄ በእግር ኳስ ህይወቴ ያደረግኩት እጅጉን አስገራሚና ምርጡ ጨዋታ ነው ሲል ነበረ ሃሪ ማጓየር ይህንን ሀሳቡን የገለጸው ማለት ነው። ከዛ ባለፈ እንግዲህ የምሽቱ ጨዋታ ላይ እንግዲህ ምን አይነት ነገሮች ነበሩ የሚለውን ከተመለከትን እንግዲህ ማንቸስተር ዩናይትድ በምሽቱ ጨዋታ ላይ በተለይ በመጀመሪያ አጋማሽ ላይ ጥሩ ነበር አይደለ? ጥሩ ነበረ፣ አሪፍ እየሄደ ነበር። ግን ደግሞ ሰከንድ ሀፍ ላይ የሊዮንን ጫና መቋቋም አቅቶት ነበረ። በሁለተኛ አጋማሽ ላይ በተለይ ደግሞ የተከላካይ መስመሩ ሳስቶ ነበር ማለት ይቻላል። ባክ ቱ ባክ እንግዲህ አንድሬ ኦናናም ደጋፊዎችን ማስደሰት አልቻለም። ግን ጨዋታውን መቆጣጠር ከብዶት ነበረ። ግቦችን ማስተናገድም ችሎ ነበረ። ሪያን ቼርኪ ለእኔ በጣም አስደናቂው የሊዮን ተጫዋች ነው። በምሽቱ ጨዋታ በመከላከሉ ረገድ እንግዲህ ኦናናን ጨምሮ ተከላካዮች ባሳዩት እንቅስቃሴ ደጋፊዎችን ማስከፋት ቢችሉም ግን በስተመጨረሻ ደግሞ እንዲሁ ተክሰዋል የማንቸስተር ዩናይትድ ደጋፊዎች እውነት ለመናገር እና ካሳውም ደግሞ ጣዕም ያለው ካሳ ነበረ። ከዛ ባለፈ የአካል ቅልጥፍናቸው ላይ በጣም ትልቅ ጥያቄ እንዲነሳ ያደርጋል። ከዛ ባለፈ አለመናበቦችም ነበሩ በማንቸስተር ዩናይትድ ቤቶች ውስጥ። ከዛ ባለፈ እንዲሁ ድክመቶች ነበሩ፣ ደካሞች ነበሩ። ተጫዋቾቹ ድካም ይታይባቸው ነበር። በማጥቃቱ በኩል ጥሩ ድንቅ አፈጻጸም የነበራቸው ተጫዋቾች ነበሩ እንዳልኳችሁ ብሩኖ ፈርናንዴዝ አንዱ ነው። ከዛ ባለፈ ጋርናቾም ጥሩ ነበረ፣ ተጽዕኖ ሲፈጥር ነበረ። ግን ደግሞ በርካታ እድሎችን የሚያመክነው ተጫዋች መሆኑ ምናልባት ማንቸስተር ዩናይትድ በጊዜን ጨዋታ እንዳይገድል አድርጎታል እንጂ ጥሩ የሚባሉ ተጫዋቾች ነበሩ ማለት እንችላለን። ከዛ ባለፈ ሆይሉንድም ሌላኛው ተጠቃሽ ነው። በተለይ ደግሞ በምሽቱ ጨዋታ ላይ ጥሩ መሻሻልን አስመልክቷል። ከዛ ባለፈ ጠጋ ያለ የግብ ዕድሎችንም እንዲሁ ሲፈጥር ነበረ፣ ሲያግዝ ነበረ ቡድኑን። እንዲሁ ደግሞ ድንቅ እንቅስቃሴ ካደረጉት ተጫዋቾች ውስጥ እንግዲህ አንደኛው ተቀይሮ የገባው ኮቢ ማይኖ ነበር። ኮቢ ማይኖም እንግዲህ ግብ ማስቆጠር ችሏል። በጨዋታው ላይ እንግዲህ ደምቆ ያመሸውና የጨዋታው ኮከብ የሚያሰኝ እንቅስቃሴን ያደረገው ካሲሜሮ እንግዲህ አሁን ላይ መሰናበቴ ካልቀረ ወይም ቡድኑን መልቀቄ ካልቀረ መጨረሻ ልካሳቸው ብሎ ነው መሰለኝ ካሲሜሮ እንግዲህ በስተመጨረሻ ጥሩ እንቅስቃሴን ካደረጉ ተጫዋቾች መሀል አንዱ ተጠቃሹ እሱ ነው። ግን እኔ የሃሪ ማጓየር በዚህ ምሽት ላይ በተለይ ኢቺንግ ብሱ በማስቆጠሩ እኔ በጣም ደስ ብሎኛል። ምክንያቱም ኬረሩን ለማበላሸት በርካታ ሜመሮች፣ በርካታ ቪዲዮዎች ሲሰሩበት የነበረው ተጫዋች ዛሬ ገኖ እንዲህ በተለይ ደግሞ ለማንቸስተር ዩናይትድ ማለፍ በስተመጨረሻ ይሄንን ደስታ እኮ ብዙ ጊዜ ነጥቋቸዋል አይደል? በርካታ ስህተቶችን በመስራት ማንቸስተር ዩናይትዶችን ብዙ ደስታዎችን ነጥቋቸዋል። ግን የዛን ሁሉ ካሳ ማታ ወይም በምሽቱ ጨዋታ ላይ ግን ክሷቸዋል ብዬ አስባለሁ። በተለይ ሃሪ ማጓየር በዚች ኢንሲደንት ላይ ተገኝቶ ቺንግን ማስቆጠሩ ከዚህ በፊትም አድርጎት ያውቃል። ግን ደግሞ የትላንቱ ይለያል። በጣም ተስፋ ከቆረጡበት ኦልሞስት እኮ አብቅቷል ጨዋታው፣ በቃ ማንቸስተር ዩናይትድ ተሰናብቷል ሁሉ ተብሎ እኮ ብዙ ተብሎ ነበር። ግን እኔ በዚች ኢንሲደንት ላይ ሃሪ ማጓየር መሆኑ በራሱ አስደሳች ነው። ከማንቸስተር ዩናይትድ ማለፍ በተጨማሪ ሃሪ ማጓየር እዚህ ቦታ ላይ ተገኝቶ ይሄንን ቡድን በርካታ ጊዜ ያስለቀሰ ሰው ትናንትና ግን የመጨረሻዋን ሳቅ እንዲስቁ ማስቻል በራሱ ትልቅነት ነው ብዬ አስባለሁ። ለማንኛውም እንግዲህ ማንቸስተር ዩናይትድ ግን በምትመለከቱት አይነት ውጤት አሸንፎ ወደ ቀጣዩ ዙር አልፏል። እንግዲህ በቀጣይ የሚያገኘው አትሌቲኮ ቢልባኦ ነው ማለት ነው። አትሌቲኮ ቢልባኦ እንግዲህ ቀላል ተጋጣሚ አይሆንም። እንዲሁ ደግሞ ሲመለስ የመልሱን ጨዋታ ኦልድ ትራፎርድ ላይ ያደርጋል። ያኔስ ድራማን እንጠብቅ እንግዲህ የምንመለከተው ነው የሚሆነው። ለማንኛውም ግን ማንቸስተር ዩናይትድ ወደ ቀጣዩ ዙር አልፏል።